ሰላም ቤተሰቦች እንዴት ናችሁ? ዛሬ ስለ አራቱ የጉባኤ ቤት ትምህርቶች ይዤላችሁ መጥቻለሁ። ያው ስነ ጽሁፍ ትምህርታችንን በባለፈው ትምህርታችን ላይ ጀምረናል። ዛሬ እስኪ በሰፋ ባለ መንገድ ስለ አራቱ የጉባኤ ቤት ትምህርቶች ወይም አራቱ የአብነት ትምህርቶችን ባጭሩ በምልአት የምናይ ይሆናል። እስከ ትምህርታችን ማብቂያ ድረስ አብራችሁ እንድትቆዩ። አራቱ የጉባኤ ቤት ትምህርቶች በስነ ጽሁፍ ትምህርታችን ላይ ባለፈው የተወሰነ አንዳንድ ሀሳቦችን ለማንሳት ሞክረናል። አራቱ የጉባኤ ቤት ትምህርቶች የሚባሉት የመጀመሪያው እና ቀዳሚው የንባብና የቃል ቤት ነው። ሁለተኛው ቅኔ ቤት፣ ሶስተኛው የመጽሐፍ ትርጓሜ ቤት ወይም አንድምታ ትርጓሜ የምንለው ነው እና የመጨረሻውና አራተኛው ዜማ ቤት ነው። ስለዚህ እነዚህን አራቱን ክፍሎች አንድ ባንድ በውስጣቸው ምን ምን እንደሚይዙ ባጭሩ ለማየት ወይም ለመዳሰስ እሞክራለሁ። የመጀመሪያው የንባብና የቃል ቤት ይባላል። በተለምዶ የኔታ የምንላቸው አባት የሚሰጡን ትምህርት ወይም የሚያስተምሩን ትምህርት ነው። የንባብና የቃል ቤት አንድ ተማሪ ወደ አብነት ትምህርት ቤት ሲገባ በመጀመሪያ ሊያጠናቸው የሚገቡ ትምህርቶችን ነው የንባብ ትምህርቶች ወይም የቃል ትምህርት የምንላቸው፣ ወይም አንዳንዴ የቁጥር ትምህርት ብለን ልንጠራቸው እንችላለን። የመጀመሪያው የፊደል ወይም የቁጥር ትምህርት ነው። መጀመሪያ አንድ ሰው ወደ አብነት ትምህርት ቤት ሲገባ የሚማረው ፊደልን መቁጠር ነው እና የግዕዝ አሃዞችን የግዕዝ ፊደላትን ባለፈው በክፍል አንድ ትምህርታችን ላይ ስለ ፊደል፣ ስለ ግዕዝ ፊደላት፣ ስለ አሃዛተ ግዕዝ፣ ስለ ግዕዝ ቁጥሮች በሰፊው ተምረናል። እነዛን ትምህርቶች ነው መጀመሪያ አንድ ሰው ወደ አብነት ትምህርት ቤት ሲገባ የሚማረው። ፊደላትን ጠንቅቆ ማወቅ 26 የግዕዝ ፊደላት አሉ። እንዲሁም የአማርኛ 7 ፊደላት አሉ። ህጹጻን ወይም ደቃሉ ፊደላት የሚባሉ አሉት 4 ፊደላት ከነርቢያቸው ሲሆን ደግሞ በጣም ብዙ ነው የሚሆኑ። እያንዳንዱ ፊደል የራሱ 6 ርቢ ያለው ከራሱ ጋር ሲቆጠር 7 ርቢዎች አሉ። ከግዕዝ እስከ ኦሳብዕ ማለት ነው፣ ወይም ከግዕዝ እስከ ሳብዕ 7 ርቢዎች ስላሉት እነዛን ጠንቅቆ ይማራል፣ ያነባል። የአሃዝ ቁጥሮችንም ወይም አሃዞችንም ጠንቅቆ ያውቃል፣ ያነባል ማለት ነው። ይህን ካነበበ በኋላ ወደ ግዕዝ ንባብ ይሄዳል፣ ወይም ማጋዝ የምንለው ማለት ነው። ወደ ግዕዝ ንባብ ሲያልፍ ደግሞ እያጋዘ እያንዳንዱን ፊደል እየቆጠረ እያጋዘ ያነባል ማለት ነው። ሶስተኛው ደግሞ ውርድ ንባብ ነው። ከግዕዝ ንባብ ቀጥሎ ደግሞ ቃልን ከቃል እየለየ ውርድ ንባብ ያነባል ማለት ነው። የአራተኛው ደግሞ ቁም ንባብ ነው። ቃልን ከቃል ሳይለይ ቀጥተኛ ንባብ የምንለው ማለት ነው። ቀጥታ አረፍተ ነገሩን፣ ሀሳቡን፣ ስነ ጽሁፉን ማንበብ የሚጀምርበት ክፍል ነው ማለት ነው። ስለዚህ እነዚህን ሲማር የቃል ትምህርት አወቀ እንላለን ማለት ነው። ስለዚህ እነዚህን በደንብ ካነበበ እስከ ቁም ንባብ ከደረሰ ቀጥታ ማንበብ ከጀመረ አንድ ተማሪ የንባብና የቃል ቤትን ጨረሰ ወይም አጠናቀቀ ማለት ይቻላል ማለት ነው። ከየኔታ ተምሮ ጨረሰ ይባላል ማለት ነው። የሚያነባቸው መጽሐፍት ምን ምን ናቸው ብለን ስናይ ንባብ በእንተ የመጀመሪያው ጸሎት ዘዘወትር ወይም የዘወትር ጸሎትን ሊሆን ይችላል የሚያነብ። አአትብ ገጽ ከሚለው ጀምሮ የዘወትር ጸሎትን እስከ ጸሎታ ለማርያም፣ ሰላም ለኪን ይደግማል እና ሌሎችንም የዘወትር ጸሎት ስለ የጸሎት ሃይማኖት እና ሌሎችንም የጸሎት መጽሐፎችን እነዛን በእነዚህ የንባብ ስልቶች እያነበበ ሊማር ይችላል፣ ሊጀምር ይችላል። ከዛም ወደ ውዳሴ ማርያም ዘሰብአቱ ዕለታት የውዳሴ ማርያም የሰባቱን ዕለታት ወይም ቀናት የውዳሴ ማርያምን ወይም የማርያምን ምስጋና ያነባል። ከዛ በመቀጠል ኢዌዲስዋ መላእክት እሱን ያነባል። እነዚህ ሁሉ የጸሎት መጽሐፍ ናቸው። ከዛ አንቀጸ ብርሃንን ያነባል። ከዛ መልክዓ ማርያምን፣ ከዛ መልክዓ ኢየሱስን
መዝሙረ ዳዊትን ወጸሎት ዘነቢያትን መዝሙረ ዳዊትን ያነባል። በደንብ ከፍ እያለ ሲሄድ እያወቀ ሲሄድ ንባብ በደንብ እየገባው ሲሄድ ወደ መዝሙረ ዳዊት እንዲሁም ወደ ጸሎት ዘነቢያት የነቢያት ጸሎትን መጸለይ ይጀምራል። ስለዚህ እነዚህን የጸሎት መጽሐፍ ካጠናቀቀ በኋላ መልእክተ ዮሐንስንም እንዲሁም መልእክተ ዮሐንስ እንደውም ከመልእክተ ዮሐንስም ሊጀምር ይችላል። ለምሳሌ የግዕዝ ንባብ ማጋዝን በመልእክተ ዮሐንስ በዜማ ማጋዝ ማለት በዜማ እያንዳንዱን ቃል እየጠሩ እያንዳንዱን ፊደል እየጠሩ ማንበብ ስለሆነ ማጋዝን እንዲሁም ውርድ ንባብን መልእክተ ዮሐንስን በማንበብ ሊማር ይችላል ማለት ነው። በመጨረሻ እነዚህን ሁሉ ካነበበ በኋላ ቅዱሳት መጽሐፍትን ማንበብ ይችላል፣ መተርጎም ይችላል፣ ምን እንደሚሉ መረዳት ይችላል፣ ቅኔዎችን፣ አገባቦችን መገንዘብ ይችላል፣ ዜማዎችን መገንዘብ ይችላል። ስለዚህ እነዚህን መጽሐፍቶች በመጠቀም የንባብና የቃል ትምህርትን መማር ይቻላል ማለት ነው። እነዚህን ትምህርቶች ለመማር ጉባኤ ቤት መሄድ እና እያንዳንዱን ቃል ተነሽ ተጣዩን ወይም የንባብ ስልቱን ከአበው መረዳት፣ እርስ በርስ እያነበቡ መረዳት ይቻላል። እንዲሁም ከዛም በተጨማሪ ደግሞ አሁን ላይ ሶሻል ሚዲያ ኢንተርኔት ያመጣው ሶሻል ሚዲያ ላይ በደንብ ማግኘት ይቻላል ማለት ነው። የድምፅ ቅጂዎች ስላሉ ወይም የተለያዩ ተንቀሳቃሽ ምስሎች ስላሉ እነዛን እንደ አጋዥ በመጠቀም እንደ አጋዥ ነው እንጂ እነዛ ሙሉ ለሙሉ ይተኩታል ሳይሆን እንደ አጋዥ በመጠቀም ደግሞ የበለጠ ትምህርቱን የንባብ ክህሎቱን የማንበብ ክህሎቱን ማዳበር ይቻላል ማለት ነው። ስለዚህ የመጀመሪያው አንድ ሰው አብነት ትምህርት ቤት ውስጥ ሲገባ ማወቅ ያለበት ፊደላትን፣ ቁጥሩን እና ንባቡን ጠንቅቆ እስከ ቁም ንባብ ወይም እስከ ቀጥተኛ ንባብ ድረስ የቃል ትምህርቱን ጠንቅቆ እነዚህን መጽሐፍቶች በማንበብ ማወቅ አለበት ማለት ነው። የንባብና የቃል ትምህርት ይህን ይመስላል። ሁለተኛው ቤት ደግሞ የዜማ ቤት የምንለው ነው። አንድ ሰው ዜማ አወቀ የሚባለው ወይም መምህሩ የጸዋትወ ዜማ ምሁር ወይም የጸዋትወ ዜማ ምሁር ይባላል። ዜማን ጠንቅቆ የሚያውቅ ሊቅ ማለት ነው። ዜማ ቤት ውስጥ እንግዲህ የዜማው አባት ታላቁ ሊቅ ቅዱስ ያሬድ ነው። ብዙ መጽሐፍትን አበርክቶልናል ከነ ምልክታቸው ማለት ነው። የዜማ ቤት ላይ ቅዱስ ያሬድ ካበረከታቸው መጽሐፍቶች እነ ጾመ ድጓ፣ ምዕራፍ፣ መዋስት፣ ዝማሬ እንዲሁም በኋላም አቋቋም፣ ዝማሜ፣ መረግድ፣ ድፋት የሚባሉ የዜማ መጽሐፍት አይነቶች አሉ። እንዲሁም ስልቶች አሉ። እነ አቋቋም፣ እነ ዝማሜ ለምሳሌ ተክሌ አቋቋም ይባላል። በአለቃ ገብረሃና እንደ አስተማሯቸው ይገለጻል የተክሌ አቋቋም። ስለዚህ እነ አቋቋም፣ እነ ዝማሜ፣ እነ መረግድ አሉ። ከዛም እነ ቅዳሴ፣ ስርዓተ ቅዳሴ እነ ሰዓታት 14ቱ ቅዳሴያት የሚባሉ አሉ። ቅዳሴ ማርያም፣ ቅዳሴ እግዚ፣ ቅዳሴ ሐዋርያት፣ ቅዳሴ ዲዮስቆሮስ እና ሌሎችም ሐዋርያነ አበው ወይም ቅዱሳን ሰለስቱ ምዕት ያጸደቋቸው የቅዳሴ መጽሐፍቶች አሉ። 14ቱ ቅዳሴያት አሉ። ከዛም ሰዓታት የአባ ጊዮርጊስ ኢትዮጵያዊ ሊቅ ወይም በቅጽል ስሙ ኢትዮጵያዊ ቄርሎስ አባ ጊዮርጊስ ዘጋስጫ የደረሱት መጽሐፍተ ሰዓታት አለ። እሱም በዜማ ተደርሷል። ስለዚህ እና ሌሎችም የዜማ መጽሐፍቶች አሉ። እነዚህን የዜማ መጽሐፍቶች ወደ አብነት ገብቶ አንድ ተማሪ ያጠናል ማለት ነው። ንባብ እና የቃል ትምህርቶችን ከተማረ በኋላ እነዚህን ዜማ ያጠና ምሁር ደግሞ የጸዋትወ ዜማ ምሁር ይባላል ማለት ነው። እዚህ ጋር አንድ የአብነት ትምህርት ከኖርማል የአስኳላው ትምህርት የሚለየው ምንድን ነው? የአብነት ትምህርት ላይ አንድ ተማሪ ገብቶ አንድ ትምህርት ሳይገባው ወደ ቀጣዩ ትምህርት መሸጋገር አይችልም። አንዱን ትምህርት አጠናቆ ንባብን ከሆነ ንባብን አጠናቆ ፊደልን ከሆነ ፊደልን እያንዳንዱን ፊደል ቆጥሮ አሃዛትን ቆጥሮ አውቆ ከጨረሰ በኋላ ነው ወደ ቀጣዩ ቤት መሸጋገር የሚችል እንጂ
ተምሮታል ብቻ ተብሎ ሳያውቅ ማለፍ አይችልም ማለት ነው በጉባኤ ቤት ትምህርት። እንዲሁም አንድ ተማሪ ተምሮ ከጨረሰ በኋላ ደግሞ የተማረውን ትምህርት ለሌሎቹ ለታናናሾቹ ደግሞ የማስተማር ኃላፊነትም አለበት ማለት ነው። ስለዚህ የቁጥር ቤትንም ወይም የቃል ቤትንም ከየኔታ ተምሮ እራሱም የኔታ ሆኖ ማስተማር አለበት። የዜማ ትምህርትንም ከጸዋት ወዜማ ምሁሮች ተምሮ ራሱም የጸዋት ወዜማ ምሁር ተብሎ ሌሎችን ደቀ መዛሙርት ወይም ተማሪዎችን በስሩ አቅፎ ያስተምራል ማለት ነው። የማስተማር ኃላፊነት አለበት ማለት ነው። ከዜማ ትምህርታችን ሳንወጣ ያው የዜማው አባት ዜማን ለዓለም ያስተዋወቀው አባት ቅዱስ ያሬድ ይባላል። ቅዱስ ያሬድ 8 የዜማ ምልክቶችን አበርክቶልን አልፏል። እነዚህ የዜማ ምልክቶች ያው ምስሉ ላይ እንደምትመለከቱት ድፋት የሚባል ምልክት አለ። ሂደት፣ ቅናት፣ ይዘት፣ ቁርጥ፣ ጭረት፣ ርክርክ፣ ደረት ይባላሉ። መጽሐፍ ቅዱሳዊ ትርጉም አላቸው እነዚህ። ስለዚህ እነዚህን የዜማ ምልክቶች በማበርከት እና የዜማ መጽሐፍቶችንም እንዲሁ በማበርከት ለዜማ እድገት ትልቅ አስተዋጽኦ ያደረገ ሊቅ ቅዱስ ነው ቅዱስ ያሬድ። ስለዚህ አንድን ዜማ ለማጥናት እነዚህን የዜማ ምልክቶችን ማወቅ አስፈላጊም ተገቢም ነው ማለት ነው። እሺ የዜማ ምልክቶችን እና የዜማ ቤትን ካየን ሶስተኛው የጉባኤ ቤት ትምህርት የትርጓሜ መጽሐፍት ቤት ይባላል፣ ወይም የአንድምታ ትርጓሜ ቤት ይባላል። አንድምታ ትርጓሜ ቤት ውስጥ ወይም የትርጓሜ መጽሐፍት ቤት ውስጥ አራቱ መናብርት ወይም አራቱ ቤቶች የሚባሉ አሉ። ወንበሮች፣ መናብርት ማለት ወንበሮች ማለት ነው። አራቱ መናብርት የሚባሉ አሉ። ወይም ትርጓሜ ቤት ወይም የአንድምታ ትርጓሜ ቤት በአራት አበይት ክፍላት ይከፈላሉ። እነርሱም የመጀመሪያው መጽሐፍተ ብሉያት፣ ሁለተኛው መጽሐፍተ ሐዲሳት፣ ሶስተኛው መጽሐፍተ ሊቃውንትና አራተኛው መጽሐፍተ መነኮሳት ይባላሉ። እነዚህ አራቱ መናብርት ይባላሉ። ስለዚህ ለእያንዳንዱ አንድምታ ትርጓሜ ቤት መጠሪያ የሚሆን የሊቁ የመጠሪያ የሚሆን ስያሜም አለው ማለት ነው። መጀመሪያ ግን ትርጓሜ ቤት ማለት ስለ መጽሐፉ የበለጠ ማብራሪያ ምስጢሩን ገልጾ የሚያብራራ ስለ መጽሐፉ አንድምታ የሚያብራራ የትምህርት ክፍል ነው የአንድምታ ትርጓሜ ቤት ወይም የትርጓሜ መጽሐፍት ቤት የሚባለው። አንድምታ ማለት አንድን ሐሳብ ወይም አንድን ቃል በተለያዩ አይነት ትርጉሞች አንድም እንደዚህ ይባላል፣ አንድም እንደዚህ ይሆናል፣ አንድም እንደዚህ ይባላል እያሉ ሊቆች ወይም ሊቃውንት የሚተረጉሙበት መንገድ ነው አንድምታ ትርጓሜ ማለት። ስለዚህ ምኖችን ነው የሚተረጉሙ? መጽሐፍቶችን እነማን ናቸው? የመጀመሪያው መንበር ወይም የመጀመሪያው ቤት መጽሐፍተ ብሉያት ይባላል። ያው የብሉይ ኪዳን መጽሐፍቶችን ነው 46ቱን የብሉይ ኪዳን መጽሐፍቶችን ጠንቅቆ ተምሮ ተርጉሞ ማወቅ ማለት ነው። መጽሐፍተ ብሉያትን የሚማር ተማሪ 46ቱን የብሉይ ኪዳን መጽሐፍቶችን በሚገባ ጠንቅቆ አውቆ ተርጉሞ መረዳት አለበት ማለት ነው። 46ቱ የብሉይ ኪዳን መጽሐፍት አሉ። እነዚህን 46ቱን የብሉይ ኪዳን መጽሐፍት ትርጓሜ ለመማርም እስከ 6 ዓመት እንደሚፈጅ ሊቃውንት ይገልጻሉ ማለት ነው። የመጽሐፍተ ብሉያት ሊቅ ደግሞ መጋቢ ብሉይ ይባላል ማለት ነው። መጋቢ ብሉይ። ስለዚህ መጋቢ ብሉይ ዘንድ በመሄድ አንድ ተማሪ መጽሐፍተ ብሉያትን ጠንቅቆ ያውቃል ማለት ነው። ሁለተኛው ደግሞ መጽሐፍተ ሐዲሳት ይባላል። ወይም 35ቱ የአዲስ ኪዳን መጽሐፍትን በመማር ከሊቃውንቱ ዘንድ ተምሮ ማጠናቀቅ አለበት ማለት ነው። ይህም እስከ 5 ዓመት ሊፈጅ ይችላል ብለው ሊቃውንት ይገልጻሉ ማለት ነው። መጽሐፍተ ሐዲሳት ላይ ወንጌል አለ፣ የሐዋርያት ሥራ፣
የቅዱስ ጳውሎስ መልእክታት እና የቅዱስ ጴጥሮስ፣ የቅዱስ ዮሐንስ፣ የይሁዳ፣ የያዕቆብ መልእክታት አሉ። እንዲሁም የዮሐንስ ራእይ መጽሐፍት አሉ። እነዚህን ጠንቅቆ ያውቃል። ወንጌላትን፣ የሐዋርያት ሥራን ወይም ግብረ ሐዋርያትን፣ መልእክታትና ዮሐንስ ራእይን ጠንቅቆ ያውቃል ማለት ነው። እንዲሁም በብሉይ ኪዳንም 8ቱ ብሔረ ኦሪት የሚባሉትን እንዲሁም የታሪክ መጽሐፍትን፣ የዜማ መጽሐፍትን፣ የመዝሙር መጽሐፍትን እንዲሁም የነቢያት አበይት ነቢያትና ደቂቅ ነቢያት አሉ አይደል? አራቱን አበይት ነቢያትን 12ቱን ደቂቅ ነቢያትን ጠንቅቆ ማወቅ አለበት ማለት ነው። ስለዚህ መጽሐፍተ ብሉያት መጋቢ ብሉይ ከተባለ ሊቁ መጽሐፍተ ሐዲሳት ሊቅ ደግሞ መጋቢ ሐዲስ ይባላል ማለት ነው። ስለዚህ እነዚህ ሁለቱ የቅዱሳት መጽሐፍት ትርጓሜን አንድ ሰው ሁለቱንም ካጠና መጽሐፍ ቅዱስን ወይም የመጽሐፍ ቅዱስን ትርጓሜ አውቋል ማለት ነው። ስለዚህ ምን ይባላል? ሁለቱንም የሚያውቅ ሊቅ መጋቢ ብሉይ ወሐዲስ ይባላል ማለት ነው። ሐዲስንም ብሉይንም ጠንቅቆ የተማረና ያወቀ ምሁር መጋቢ ብሉይ ወሐዲስ ይባላል ማለት ነው። እንግዲህ ቅዱሳን መጽሐፍት ወይም 10 መጽሐፍትን ከጨረሰ በኋላ አንድ ሊቅ ወይም አንድ መምህር 10 መጽሐፍ ማለት የመጽሐፍ ቅዱስ ስር የሆነ ቅዱስ መጽሐፍ ቅዱስ ነው። ስለዚህ እነዚህን 10 መጽሐፍትን በደንብ ጠንቅቆ ከተማረ በኋላ ወደ የት ያልፋል? ወደ መጽሐፍተ ሊቃውንት። ሊቃውንት ደግሞ መጽሐፍ ቅዱስ ላይ ያላቸውን ትርጓሜ መጽሐፍ ቅዱስን መሰረት በማድረግ ተርጉሞ አመስጥረው አራቀው ያሳዩንን ትርጓሜ አንድምታ ትርጓሜ ደግሞ መጽሐፍተ ሊቃውንት ላይ በመግባት ቤት ወይም እዛ ቤት ላይ በመግባት መማር ይቻላል ማለት ነው። መጽሐፍተ ሊቃውንት ላይ ያሉት መጽሐፍት ለምሳሌ ሃይማኖተ አበው ሰለስቱ ምዕት ያጸደቁልን መጽሐፍት ነው። ሃይማኖተ አበው፣ ፍትሐ ነገሥት፣ አቡሻኸር ወይ ባህረ ሐሳብ ይሄ የቁጥር መጽሐፍ ነው። ስለ አጽዋማት፣ ስለ በዓላት፣ ስለ ፈለከ ፈለካትና ስለተለያዩ የጊዜ አውዶች የሚያጠና የቁጥር መጽሐፍ ነው አቡሻኸር ወይም ባህረ ሐሳብ እና ሌሎች የቁጥር መጽሐፍቶችም አሉ። እነዚህ መጽሐፍቶች መጽሐፍተ ሊቃውንት ላይ ገብቶ ይማራል፣ ያጠናል ማለት ነው። ይህን ያወቀ ሊቅ ደግሞ ሊቀ ሊቃውንት ይባላል ማለት ነው። የሊቃውንትን መጽሐፍት ያጠና ሊቀ ሊቃውንት ይባላል ማለት ነው። ስለዚህ መጽሐፍተ ሊቃውንትን ይማራል ማለት ነው። ከዛ ደግሞ መጽሐፍተ መነኮሳትን ይማራል ማለት ነው። ማለተኛ የመነኮሳትን መጽሐፍት 3 አይነት የመነኮሳት መጽሐፍት አሉ። እነርሱም ማር ይስሐቅ፣ ፍልክስዮስ እና አረጋዊ መንፈሳዊ የሚባሉ 3 መጽሐፍተ መነኮሳት አሉ ማለት ነው። እነዚህን መጽሐፍቶች ደግሞ እጅግ መንፈሳዊ የሚባሉ መጽሐፍቶች ናቸው። ረቀቅ ያሉ የመነኮሳት መጽሐፍቶች ናቸው። እነዚህን መጽሐፍቶች ያነባል፣ ያጠናል ማለት ነው። ስለዚህ አንድ ትርጓሜ መጽሐፍት ቤት የገባ ተማሪ ወይም አንድ የአንድምታ ትርጓሜ ምሁር አንድን መጽሐፍ ያነባል። የመጀመሪያው ማንበብ ይባላል። ከዛ ይተረጉማል፣ መተርጎም ይባላል። ከዛ ማመስጠር ይባላል፣ ያመሰጥረዋል። በብዙ አይነት መንገድ ማመስጠር ስለሚቻል በትርጉም ያመሰጥረዋል፣ በቅኔ ይመሰጠራል፣ በአነጋገር በአገላለጹ ያመሰጥረዋል ይባላል። ከዛ ማራቀቅ ይባላል። መንፈሳዊ ደረጃ ላይ ሲደርስ ያው ማራቀቅ ይባላል፣ ያራቅቋል፣ ሚስጥሩ ይገለጽለታል ማለት ነው። አንድ ሰው መንፈሳዊ ደረጃ ላይ መንፈስ ልዕልና ላይ ሲደርስ ወይም መንፈሳዊ ሰው ሲባል መጽሐፍቶችን ማራቀቅ ይጀምራል ማለት ነው። ሚስጥራትን መረዳት ማራቀቅ ይጀምራል ማለት ነው። ብዙ አይነት ሚስጥራት አሉ። 5 አዕማደ ሚስጥር አለ በቤተ ክርስቲያን ትምህርት። 5ቱ አዕማድ የሚባሉ አዕማደ ሚስጥር የሚባላሉ። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ትንሣኤ እና ምስጢረ ቁርባንና ምስጢረ ትንሣኤ ይባላሉ። እነዚህን ምስጢራት ከምስጢረ ሥላሴ እስከ ምስጢረ ትንሣኤ 5ቱ አዕማደ ሚስጥራት እንደዚህን ይረዳል ማለት ነው። በመንፈሳዊ ልዕልና እነዚህን ሚስጥራት ይረዳል ማለት ነው።
ስለዚህ እነዚህ ደረጃዎች አሉ ማለት ነው። ስለዚህ ምሁራን እነዚህን በሙሉ ያወቀ አንድ ምሁር ደግሞ ቅድም የጠቀስኳቸው አሉ አይደለ? አራቱን ቤቶችን የሚያውቅ አንድ ምሁር ደግሞ አራት አይና ይባላል ማለት ነው። አራት አይና ማለት ቁጥር ቤቱንም ያውቃል፣ ትርጓሜ ቤቱንም ያውቃል፣ ዜማ ቤቱንም ያውቃል፣ ቅኔውንም ያውቃል። ሁሉንም የሚያውቅ ምሁር ደግሞ አራቱንም የጉባኤ ቤት ትምህርቶች ጠንቅቆ የሚያውቅ ምሁር ደግሞ ምን ይባላል? አራት አይና። አራት አይኖች ያሉት እንደማለት ነው። አራቱንም የጉባኤ ቤት ትምህርቶች የሚያውቅ ምሁር አራት አይና ይባላል ማለት ነው። ስለዚህ የትርጓሜ ቤት መጽሐፍት ቤት ወይም የአንድምታ ትርጓሜ ቤት ትምህርቶች ይህን ይመስላሉ። እሺ፣ አራተኛውና የመጨረሻው ደግሞ የቅኔ ቤት ነው። አቀማመጡ በቅደም ተከተል አይደለም። ለምሳሌ ትርጓሜ ቤት ወደ መጨረሻ ነው የሚሰጥ። ትርጓሜን ከመማራችን በፊት ግን ቅኔ ማወቅ አለብን። ቅኔ እጅግ ረቀቅ ያለ ፍልስፍና ምስጢር ያለው ትምህርት ነው። ቅኔ ማራቀቅ ብለን ቅድም ያየነው አለ አይደለ? ማመስጠር ምስጢር ነው። አንድን ቃል አመስጥረን በተለየ አገላለጽ ስንገልጸው ቅኔ ይባላል። በሰምና ወርቅ ስንገልጸው ማለት ነው፣ ወይም በምሳሌ ስንገልጸው። ስለዚህ ቅኔን ካወቀ አንድ ሰው የመጽሐፍትን ትርጓሜ ለመረዳት አይከብደውም ማለት ነው። ስለዚህ የቅኔ ቤት ነው አራተኛው። መጋቤ ምስጢር ሊባለው ይችላሉ፣ ወይም መሪጌታ ወይም የኔታ ይባላሉ፣ መምህሩ በተለምዶ ወይም ሊቁ። ስለዚህ ቅኔ የሚለው ቃል ራሱ ቀነየ ከሚለው የግዕዝ ግስ የተገኘ ሲሆን ቀኔ ማለት ገዛ ሊሆን ይችላል፣ ወይም አመሰገነ፣ ተገዛም ለፈጣሪ በፍጹም ትህትና ተገዛ የሚል ትርጉምም ይይዝልናል። ወይም አመሰገነ፣ ምስጋና፣ ማህሌት የሚል ትርጉምን ይይዝልናል ማለት ነው ቅኔ የሚለው ቃል። የቅኔ ዋነኛ መሰረቱ የሰምና ወርቅ ምሳሌ ነው። ቅኔ ዋነኛ መሰረቱ ወይም ቅኔ ምንድን ነው ስንባል ዋነኛ መሰረቱ ምንድን ነው? የሰምና ወርቅ ምሳሌ መሆኑ ነው። አንድ ቃል፣ አንድ ግጥም ወይም አንድ ስንኝ ሰም አለው፣ ከዛ ደግሞ ድብቅ የሆነ ወርቅ አለው ማለት ነው። የሰምና ወርቅ አውራ መንገዶች የተወሰኑ ናቸው። በአውራ መንገዶች ውስጥ ግን ከ300 በላይ የሚሆኑ ስላች መንገዶች መኖራቸው የታወቀ ነው። የሰምና ወርቅ አውራ መንገዶች የተወሰኑ ናቸው። በአውራ መንገዶቹ ውስጥ ግን ከ300 በላይ የሚሆኑ የተለያዩ የአፈታት ዘዴዎች አሉ ለማለት ፈልጎ ነው። በአውራ መንገዶች ውስጥ የተለያዩ አይነት ያተረጓጎም፣ ያመሰጣጠር ወይም የአፈታት ዘዴዎች አሉ ማለት ነው። የቅኔ መስመር በሀረግ ይከፈላል። እያንዳንዱ የቅኔ መስመር በሀረግ ይከፈላል። እንዲሁም ሀረግ በስንኝ ይከፈላል ወይም ይመደባል ማለት ነው። በኋላ ላይ በሰፊው እናያቸዋለን ሀረግ፣ ስንኝ ምን እንደሆነ። ቅኔው ደግሞ በሚዜሚበት የዜማ አይነት መሰረት 3 የዜማ አይነቶች አሉ። ቅድም በዜማ ቤት ያልጠቀስኳቸው ግዕዝ፣ እዝልና አራራይ ይባላሉ የዜማ ስልቶች። ስለዚህ ቅኔም በሚዜምበት የዜማ አይነት በ3 ይከፈላል። ግዕዝ ቅኔ፣ እዝል ቅኔና አራራይ ቅኔ ይባላሉ ማለት ነው። እሺ፣ ቀጣይ ደግሞ ዋና ዋናዎቹ የቅኔ አይነቶች ከሀረግና ከቤታቸው ቁጥር ጋር ከዚህ በታች ተዘርዝሯል። ይህ ዝርዝራቸው ቅደም ተከተል በቅኔ ትምህርት ቤቶች ደረጃ በትምህርትነት በሚቀርቡበት ተርታ ነው። የቅኔ አይነቶች ብዙ ናቸው። በሀረግና በቤታቸው ይከፈላሉ ወይም ይመደባሉ። እነዚህ ዝርዝራቸው ደግሞ በቅኔ ትምህርት ቤት ደረጃ በትምህርት ቤቶች ወይም በቅኔ ትምህርት ቤቶች በሚቀርቡበት ተርታ ነው የተደረደሩ። እስኪ እንመልካታቸው። በግራ በኩል የቅኔ ስም አለ። የቅኔው ስም ሀረግና ቤቱ ስንት እንደሆነ እንመለከታለን። የመጀመሪያው የቅኔ ግዕዝ ጉባኤ ቃና ይባላል። ሀረጉ 4 ነው፣ ባለ 2 ቤት ነው። ቤቱ ደግሞ ሁለተኛው እዝል ጉባኤ ቃና አለ። ይህም 4 ሀረግ አሉት፣ ባለ 2 ቤት ነው ማለት ነው። ቀጣይ ዘአምላኬ 5 ሀረጋት አሉት፣ ባለ 3 ቤት ነው። ሚበዙ 8 ሀረግ አለው፣ ባለ 3 ቤት ነው። ዋዜማ 9 ሀረግ አለው፣ ባለ 5 ቤት ነው። ስላሴ 11 ሀረግ አለው፣ ባለ 6 ቤት ነው። ዘይእዜ 11 ሀረግ አለው፣ ባለ 5 ቤት ነው። አጭር ዘይእዜ 4 ሀረግ አለው፣ ባለ 2 ቤት ነው። ሳህልከ 7 ሀረግ አለው፣ ባለ 3 ቤት ነው። መወድስ 18 ሀረግ አለው፣ ባለ 8 ቤት ነው ማለት ነው።
ሌላው ኩልኩሙ ወይም መወድስ ይባላል። አንዳንዴ 20 ሐረጋት አሉት። ባለ 9 ቤት ነው። ግዕዝ ክብር ኢቲ 8 ሐረጋት አሉት። ባለ 4 ቤት ነው። እዝል ክብር ኢቲ እዝል ግዕዝ ስንል ምናቸውን የሚገልጹ ብለናል? የዜማውን አይነት ስለሚገልጽ ያው ግዕዝ ክብር ኢቲ እዝል ክብር ኢቲ ባለ 8 ሐረጋት አሉት። ባለ 4 ቤት ነው። ግዕዝ ዕጣነ ሞገር 18 ሐረጋት አሉት። ባለ 7 ቤት ነው። እዝል ዕጣነ ሞገር 18 ሐረጋት አሉት። ባለ 11 ቤት ነው። ሐዋርያቲሁ ከበበ 4 ሐረጋት አሉት። ባለ 2 ቤት ነው። ህንፄሃ 3 ሐረጋት አሉት። ባለ 2 ቤት ነው ማለት ነው። ስንደምራቸው አጠቃላይ የግዕዝ ቅኔያት 160 ሐረጎች እና 78 ቤቶች አሉት ማለት ነው። ስንደምራቸው እና አጠቃላይ እነዚህን ያክል ቤቶች አሉት ማለት ነው። ስለዚህ የቅኔ ቤት ውስጥ እነዚህን ቅኔያቶች ከመጀመሪያው ጀምሮ ከግዕዝ ጉባኤ ቃና ጀምሮ እስከ እንጽሐ እስከ መወድስ እና ሌሎችንም እያንዳንዱን በተርታ እየተማረ እያወቀ ይሄዳል ማለት ነው። ቅኔ ቤት አንድ ሰው ተምሮ ለመጨረስ ከ4 እስከ 5 ዓመታት ይፈጃሉ ይላሉ ሊቃውንት። ቅድም አንድምታ ትርጓሜ ቤት ደግሞ መጽሐፍተ ብሉያትን 6 ዓመት ሰፋ ያለ ስለሆነ መጽሐፍተ ሐዲሳትን 5 ዓመት፣ መጽሐፍተ ሊቃውንትን እንዲሁ 5 ዓመት ከ5 እስከ 6 ዓመት እንዲሁም መጽሐፍተ መነኮሳትን እንዲሁ 5 ዓመት ተምሮ ካጠነቀቀ በኋላ መጽሐፍ አንድምታ ትርጓሜ መጽሐፍት ራሱ ብቻ ከ20 ዓመት በላይ ይወስዳል ማለት ነው። እስከ 20 ዓመት። ቅኔ ቤትም እንዲሁ እንደ አረዳዱ እንደ ተማሪው አረዳድ መሰረት እንዲሁ ከ3 እስከ 4 ዓመት እንዲሁም እስከ 5 ሊቆይ ይችላል። እንደ አረዳዱ ሊቆይ ይችላል ማለት ነው። ቁጥርና ዜማን በደንብ ከተረዳ ሊቆይ ይችላል ማለት ነው። ጊዜን ካየን ግን እነዚህን 4ቱን የጉባኤ ትምህርቶች ተምሮ መጨረስ አይቻልም። እስከ ትምህርት አያልቅም። እስከ እድሜ ልክ ነው። ግን ከመምህር ስር ቁጭ ብሎ ለመማር እና ከአንድ መምህር ተምሬ ጠንቅቄ አውቄያለሁ ብሎ በራሱ ደግሞ ሌሎች እውቀቶችን ለማዳበር የሚፈጅበትን ጊዜ ነው አሁን ላይ እየገለጽኩላችሁ ያለሁት። በጉባኤ ቤት የሚቆይበትን ጊዜ ማለት ነው እንጂ ትምህርት አያልቅም። ሁሌ ሚስጥር አለ። ሁሌ መጽሐፍት ይገለጣሉ። ሁሌ አዳዲስ ትርጉሞች ይገለጣሉ ማለት ነው እንደ መንፈስ ቅዱስ ፈቃድ። ስለዚህ ሁሌም መጽሐፍት ይገለጣሉ ስንል ሁሌ ሚስጥራት ለመንፈሳዊ ሰው ይገለጻሉ ማለት ነው። ቅኔ ቤትን እዚህ ጋር ለመጨረስ እንሞክርና የቅኔ ቤቶች ጠቅላላ ድምር 78 ነው። የቅኔ ቤቶች ጠቅላላ ድምር ያው ቅድም እንዳይ 78 ነው። ከተዘረዘሩት በተጨማሪ ባለ 3 አጭር ዋዜማ፣ ባለ 2 ቤት አጭር ዋዜማ እንዲሁም ባለ 2 ቤት አጭር ኩልክሙ አሉ። ቢኖሩም ከላይ በተጠቀሱት መደበኛ የቅኔ አይነት ይጠቃለላሉ እንጂ በተለይ አይቆጠሩም ነው የሚለን። አዎ እውነት ነው። ባለ 3 አጭር ዋዜማ የሚባል የቅኔ አይነት አለ። ባለ 2 ቤት አጭር ዋዜማ እንዲሁም ባለ 2 ቤት አጭር ኩልክሙ በዛው በኩልክሙ በዋዜማ ቤቶች ውስጥ ተጠቃለው አሉ ለማለት ተፈልጎ ነው። የቅኔ ቤቶች ይህን ይመስላሉ ወይም የቅኔ አይነቶች። ስለዚህ 4ቱ ጉባኤያት ባጭሩ ይህንን ይመስላሉ። አንድ ሊቅ አራቱንም ጉባኤ ትምህርቶች ጠንቅቆ ካወቀ 4 አይና ይባላል። አራቱንም የጉባኤ ትምህርቶች አውቋል ማለት ነው ያ ሊቅ። ስለዚህ ለዛሬ ይዤላችሁ የመጣሁት የጉባኤ ቤት ትምህርቶች ይህንን ይመስላሉ። በቀጣይ ስለ እነዚህ ጉባኤ ቤት ትምህርቶች በጣም ሰፋፊ ሀሳቦች አሉ። እያነበብኩ እኔም እየተማርኩ እናንተም ለማንበብ ከቻላችሁ ጉባኤ ቤት ትምህርት ሄዳችሁ ለመማር ሞክሩ። እንዲሁም በዩቲዩብ ላይ ያሉ የተለያዩ ትምህርቶች ስላሉ ከነዛም እንደ አጋዥ ለመማር ለመከታተል ሞክሩ። በቀጣይ ያገኘኋቸውን አዳዲስ ሀሳቦች ወይም ያነበብኳቸውን አዳዲስ ሀሳቦችን
በተለይ በጉባኤ ትምህርቶች ዙሪያ ይዤላችሁ የሚመጣ ይሆናል። በቀጣይ በዝርዝር ስለ ጉባኤ ቤት ትምህርቶች የምንመለከት ይኖራል። ሀሳብ አስተያየት ካላችሁ ማስቀመጣችሁን አትርሱ። የጉባኤ ቤት ትምህርቶችን አጭር ማብራሪያ ወይም ዳሰሳ ይህንን ይመስል ነበር። በቀጣይ በሰፊው ስለተለያዩ የቤተ ክርስቲያን ትምህርቶች፣ የኢትዮጵያ ቤተ ክርስቲያን ትምህርቶች፣ ስለ ስነ መለኮት ትምህርቶች የምናይ ይሆናል። በቀጣይ በሌላ የጉባኤ ቤት ትምህርቶች እስከምንገናኝ ድረስ መልካም ጊዜ